ሰላም እንዴት ናችሁልኝ? ራኬብ አለማየሁ ነኝ። ወደ ዩቲዩብ ቻናሌ ከረጅም ጊዜ በኋላ ተመልሻለሁ። 90 ቀናትን ወይም 3 ወራትን ከእናንተ ጋር ለማሳለፍ ይሄው መጥቻለሁ። የልጅነት ህልሜን ላሳካ ነው። አብራችሁኝ ነው። ጊዜው የዛሬ አመት አካባቢ ነው። ለአንድ ስልጠና ከአዲስ አበባ ወጣ ብለን የመሄድ አጋጣሚ ነበረን። አንድ ሙዚቀኛና አንድ የፊልም ባለሙያ ነበሩ። እኔ መድረኩን መምራት ብቻ ነበር ድርሻዬ። ነገር ግን የተለያየ የሀገራችን ቦታዎች ላይ ሄደን ስልጠና በሚደረግበት ጊዜ ወጣት ልጆች የነዚህን ሁለት ባለሙያዎች ልምድ ይሰሙ ነበር። ጥያቄዎች ነበራቸው፣ የራሳቸውን ህልም ያጋሩ ነበረ። ታዲያ በዛ ቅጽበት ነው መቀሌ ላይ በነበረ አንድ ቆይታ የወጣቶቹ ተስፋ፣ ምኞት፣ በጣም ጥንካሬ፣ ጉጉት ብቻ እነዛን ስሜቶች እኔ ጋር አንድ ነገር ፈጠሩና ወደ ልጅነቴ መለሱኝ። ይሄን ሀሳብ ያሰብኩት የዛሬ አመት ነው። እስከ ዛሬ ግን ለማሳካት ይሄው 1 አመት ወሰደብኝ። እንግዲህ የልጅነት ህልሜን ለማሳካት የ90 ቀናት ቻሌንጅ ወይም የ3 ወራት ቻሌንጅ ለራሴ ሰጥቻለሁ። በእነዚህ ቀናቶች ውስጥ የተለያዩ ነገሮች አደርጋለሁ። የልጅነት ህልሜን ጽፌያቸዋለሁ። በርካቶቹን ጥያቸዋለሁ። የተወሰነው ተሳክተዋል፣ እግዚአብሔር ይመስገን። የልጅነት ህልማቸውን የሚኖሩ ሰዎች ከ6 እስከ 10% ይሆናሉ የሚል ሊንክድኢን ያጠናው አንድ ጥናት አይቼ ነበርና የልጅነት ህልማችሁን ፍላጎታችሁን አላሳካችሁም ማለት ደስተኛ አይደላችሁም፣ ውጤታማ አይደላችሁም ማለት አይደለም። ብዙ ሰዎች ካደግን በኋላ የቀየርናቸው አዳዲስ እውቀት፣ አዲስ የትምህርት ዘርፍ፣ የስራ ዘርፍ፣ አዲስ ነገር፣ አዲስ ቦታ፣ ሀገር ስናውቅ አዳዲስ ፍላጎቶችና የበፊቶቹን የሚያስንቅ ለአዲስ ሙያ፣ ለአዲስ ነገር፣ ለአዲስ ተሞክሮ መነቃቃት እንደዚህ ተፈጥሮልን አዲስ ነገር ወደን እዛ ላይ ያለን ብዙ ሰዎች እንኖራለን። ብቻ የልጅነት ህልማችንን ግን ይሄ በቃ እንደ ሁልጊዜ ሳላሳካት እያለን የምንላት ነገር ካለችን ግን መቼም አይረፍድም፣ እድሎ አለ እያልኳችሁ ነው። እኔ እሱን ለማሳካት የ90 ቀን ወይም የ3 ወራት ጊዜ ልወስድ ፈልጊያለሁ። በእነዚህ ጊዜያቶች ውስጥ ቪዲዮዎች ወደ እናንተ አጋራችኋለሁ፣ ሂደቴን አሳያችኋለሁ። 90 ቀናት በየቀኑ ቪዲዮ ለመልቀቅ ነው ፍላጎቴ። ነገር ግን 1 አመት ራሱ ለምን ፈጀ ካላችሁኝ እርግጠኛ መሆን በጣም ፈልጌ ነበረ። በህይወት ኑሮ ውስጥ እንግዲህ የራሳችሁን ባህሪ ጠንካራም ደካማ ጎናችሁንም እያወቃችሁ ትሄዳላችሁና እኔ ካወቅኳቸው ደካማ ባህሪያቶቼ መሀል አንዱ ለረጅም ጊዜ አንድ ነገር ማድረግ አለመቻል ነው። በጣም ስልቹ ነኝና እንደው ሰልችቶኝ ከማቋርጥ እያልኩኝ ነው በጣም ሳስበው ስጨነቅበት ቆየሁኝ። አሁንም ቢሆን ቀላል እንደማይሆን አውቃለሁ። ነገር ግን እንደምንም ብዬ እነዚህን 90 ቀናቶቹን ለማሳካት ስሞክር ሳቅድ የመጣልኝ አንድ ሀሳብ ምንድነው? የመጀመሪያዎቹን በእርግጥ ጓደኛዬ ናት እንደውም ይሄንን ሀሳብ ያመጣቸው። የመጀመሪያዎቹን 21 ቀናት ልማድ፣ ጥሩ ልማዶች ሀቢት ማዳበር 21 ቀናት ውስጥ ያረግናቸው ነገሮች ልማዳችን ሆነው ይቀራሉ የሚል ጥናት አለ አይደል? እሱን ተመርኩዘን እስቲ 21 ቀናቱን ለቀጣዮቹ ሌሎች ቀናት ፍላጎቶቼን፣ አላማዬን ለማሳካት እንዲመቸኝ 21ዱን ቀናቶች ጠዋት መነሳት፣ አመጋገብን ማስተካከል፣ የእግር ጉዞ ማድረግ፣ ይሄ ውሃ መጠጣት፣ በቃ ጤናማ አኗኗር አለ አይደል? ስኳር ማቆም ወይ መቀነስ ባቆም ደስ ይለኛል። ልክ እንደዚህ ግን ጥሩ ሆነው ለቀጣዮቹ የስራ ቀናቶቼ የልጅነት ህልሜን ለማሳካት እንደው ቤት ልሂድ፣ ሰዎች ጋር መደወል ካለብኝ፣ የሰዎች ድጋፍ ካስፈለገኝ፣ ቦታ መምረጥ ካለብኝ፣ ማወቅ የሚፈለግብኝን ነገር ብቻ ሁሉን ነገር እግረ መንገዴን ከስር አስተካክልበታለሁ። ግን በዋናነት 21 ቀናቶች ውስጥ ማሳካት ያለብኝ ልማድ ጠዋት የመነሳቴን የአኗኗሬን ማስተካከል አለብኝ። እኔ ኢንትሮቨርት ነኝ ወይም በቃ ይሄ ብቻቸውን ረጅም ጊዜ የሚያሳልፉ ገለል የሚሉ ሰዎች የለም፣ እንደዛ ነኝና አብዛኛውን ጊዜ ከቤት አልወጣም። ጠዋት ተነስቼ በአጋጣሚ የምወጣባቸው ጊዜያቶች ሲኖሩ በጣም ስኬታማ ቀን ነው ማሳልፈው። ግን ነገ አልደግመውም። ያው እንዳልኳችሁ ደጋግሞ አንድ ነገር የማድረግ ችግር አለብኝ። ግን አሁን 21 ቀናቱን እሱን በማድረግ መጀመር እፈልጋለሁ። ጥሩ ልማዶች ማዳበር እፈልጋለሁ። እንግዲህ እኔ ወደ ኋላ ስመለስ ቁጭ አልኩና የልጅነት ፎቶዎቼን ምናምን ማየት ጀመርኩኝና የልጅነት እኔን ሳያት የነበራት ፍላጎት በቃ ይሄ ጉልበት፣ ኢነርጂ፣ ኃይሏ፣ ጉጉቷ፣ ተስፋዋን ምናምን ሁሉ አየሁትና ብዙ ያላሳካሁላት ነገር አለኝ። ዘርዝሬ ደግሞ ቁጭ ብዬ መጻፍ ስጀምር
በቃ ያለፈባቸው ከዚህ በኋላ መሆን የማይችሉ ደግሞ ብዙ ነገሮች አሉ። እነሱን የሚጣለውን ጥዬ የሚመረጠውን መርጬ እንደምንም አደረግኩና 10 ነገሮች አወጣሁ። የእውነት እዛች ቦታ ላይ ሆኜ ይሄ ፎቶዬን እያየሁ ልጅነቴን ሳስበው ሁሉም አይነት ስሜት ተሰማኝ። ደስ የሚል ስሜት አለ አይደል፣ ደግሞ ቅር የሚል በቃ ያኔ የነበረኝን ይሄ ያልተበረዘ ፍላጎት ዓለም ነገሮችን አታሳካልኝም፣ በወጣ ይሄ ችግር ይገጥመኛል፣ እኔ ይሄንን አልችልም፣ እንዴት ይሄን አደርጋለሁ የሚል ምንም አይነት ስጋት የሌለበት በቃ ንጹህ ፍላጎት እና ንጹህ አቅም፣ ንጹህ ጉጉት፣ ያልተበረዘ እውነት በጣም ደስ የሚል ማንነት ነው ልጅነታችሁ ላይ የምታዩትና እሱን ነገር አየሁት። ያላሳካሁላትን ነገር ለማሳካት ስል ያቺ የሆነች ቅር ምትል የተፈጠረችብኝን ስሜት ለማስተካከል ነው 90 ቀናቶቹን የምወስደው። 21 ቀኑ ሀቢትን ማዳበሪያ ነው። ታዲያ ትንሽ ገልበጥ አድርጌ የሆኑ ነገሮች ሳነብ ምንድን ያገኘሁት ይሄ 4 ዓመት 5 6 7 እንደዚህ ያሉ ጊዜያቶች እስከ 7 ዓመት ያለው ጊዜ ይሄ በጣም ከእውነታ የራቁ ህልም የሚመስሉ መብረር ሁሉ ሊኖርበት ይችላል እዚህ ውስጥ ብቻ ህልም የሚመስሉ ነገሮች አሉ አይደል? እንደዛ አይነት ይሄ ሱፐር ሂሮ የመሆን ፊልም ላይ አይተን ሊሆን ይችላል። የሆነ በቃ ግን ወደ እውነት ወደ ምድር ሊመጣ የማይችል አይነት ምኞት ይመኛሉ ልጆች የሚል ነገር አነበብኩ። ግን ከ8 እስከ 12 ዓመት ድረስ ባለው ውስጥ ያሰብነው የፈለግነው ነገሮች ግን ብንወጣ ይሄ ይገጥመናል ማንልበታል አይደል? አሁን ሱቅ ብከፍት እንልና ገቢዎች፣ ንግድ ፍቃድ፣ የቦታ ኪራይ ውድነት ብዙ ነገር እንላለን አይደል? በዛ እድሜ ግን ስንወጣ ምን እንደሚገጥመን አናቅም፣ ምን ፈተና እንዳለ አናቅም። ስለዚህ የእውነት ፈተናዎቹ አደነቃቅፈው ባያስቀሩት ልናደርግ የምንፈልገውን ነገር እናውቀዋለንና ወይም መግለጽ ያኔ እንችላለን። ስለዚህ እሱን ጊዜ ያለ ልጆች ያሏችሁ ከ8 እስከ 12 ዓመት ያሏችሁ ሰዎች ትኩረት ብታደርጉበት ጥሩ ነው። እነዚህ ልጆች አሁን እያላት ያሏት ነገር የእውነት ከልባቸው የሚፈልጓት ዝንባሌም ያላቸው ዝንባሌያቸውን ማየት በዛ ጊዜ ጥሩ ነው። ለመረዳት ልጆችን የተሻለ ለመርዳትም የተሻለ ይጠቅማል ብዬ አስባለሁ። እኔ የትኛው እድሜ ላይ አስቤው እንደሆነ አላቅም፣ ግን በቃ የተመኘኋቸው ነገሮች ነበሩና እነሱን የተወሰኑትን ለማሳካት ሞክራለሁ። 10 ነገሮች ስመርጥ 90 ቀናት ወይም 3 ወር ይሄ ረጅም ዓመት ያልተሳካ ነገርን በዚህ በአጭር ቀን ውስጥ ለማሳካት መሞከር ቀላል እንዳልሆነ አውቃለሁ። ግን ከዚህ በላይ ራሴን ወይ ማስጨነቅም አልፈለኩም። ሁሉም ነገሮች ደግሞ በዛ ልክ ከባድ አይደሉም። ከ10ዎቹ መካከል በልጅነቴ ሰዓሊ መሆን እፈልግ ነበር። ሙከራው ነበረኝ። መማር እችላለሁ። ብዙ ቋንቋዎች መማር እፈልግ ነበር፣ የሀገር ውስጥም የውጭም። አሁን ከሀገር ውስጥ 2 ቋንቋዎች መርጬ ለመማር ሞክራለሁ። የራሴን ልብሶች ዲዛይን ማድረግ እፈልግ ነበር። በጣም ምኞቴ ነበር። በቃ ለየት ያለ የራሴን ነገር መልበስ ነበር። እስካሁን ለብሼ አላውቅም። የሆኑ ሙከራዎች ነበሩኝ የሆነ ጊዜ፣ ግን እንደው ዲዛይን እንደማድረግም ባይባል ግን ብዙ ሴት ልጆች የሞከር ነው ይመስለኛል። የሆነ ነገር ቀደን የሆነ ነገር ሰፍተን ምናምን እንደዚህ ለብሰናል ብዬ አስባለሁ። 3 ፈረስ መጋለብ፣ ሳይክል መንዳት ምናምን አይነት ነገሮች እፈልጋለሁ፣ እሞክራለሁ። ዋና ተምሬያለሁ፣ ጎበዝ አይደለሁም። እሱንም እዚህ ውስጥ አካትቼ እሞክረዋለሁ ብዬ አስባለሁ። ሌላው ትልቁና ወሳኙ ነገር እንደኔ ህልም እንደኔ ፍላጎት ቢሆን ይሄኔ ሆሊውድ ነበርኩኝ። ፊልም መስራት በጣም ፈልግ ነበረ። ግን አሁን የጻፍኳቸው ነገሮች አሉ ለሾርት ፊልም የሚሆኑ ነገሮች እና ትልቅ ፊልም አልሰራም፣ በዚህ ወራት ሊሰራም አይችልም። ግን ሾርት ሙቪ ነገር ሾርት ፊልም ነገር ግን እሞክራለሁ ብያለሁ። ሌላው ደግሞ መጽሐፍ ነው። በሚገርማችሁ ሁኔታ እኔ ቤት ውስጥ በጣም ጊዜ ማሳለፍ የምወድ ሰው ነኝ ብያችኋለሁ። እጽፋለሁ፣ በጣም ብዙ ነገሮች እጽፋለሁ። ግን ቆየት ብለው ሳያቸው ያረጁብኛል፣ ልጄ ላይ አልወዳቸውም ምናምን። ግን በጣም የጻፍኳቸው ብዙ ነገሮች አሉና እመራርጥና 21 ቀናቶቹ ላይ ወደ እናንተ ማቀርብላችሁ ነገር ይኖራል ብዬ አስባለሁ። ግን ለህትመት እንዲበቁ እንደገና ሪራይት መደረግ ወይም በድጋሚ መጻፍ ይኖርባቸዋል። እሱን ለማሳካት እሞክራለሁ። የ90 ቀን ወይም የ3 ወር ቻሌንጅ የልጅነት ፍላጎት ህልሜን ለማሳካት 1 ብዬ ጀምራለሁ። ዛሬ ቀን 1 ነው። 90 ቀናት አብረን እንቆያለን ብዬ አስባለሁ። 21 ቀናቶችን ልማድ የማዳብርበት ይሆናል። ግድግዳዬ ላይ ቀናቶቹን ለጥፍ ያለው ፍላጎቴንም እንደዛ። አብራችሁኝ ሁኑ ከቻላችሁ።